በጎጃም ሌተናል ጀነራል መሐመድ ተሰማን ጨምሮ በአምስት ከፍተኛ ጀነራሎች የሚመራ መጠነ ሰፊ የማጥቃት ውጊያ ሲከፈት የፋኖ ኃይሎች በመልሶ ማጥቃት ዘመቻውን በመቀልበስ ላይ መሆናቸው ተመላክቷል። በድሮን ጭምር የታጀበው ውጊያ በመካሄድ ላይ ነው። ቀዳሚ ግንባር መረጃችን ነው። የፋኖ ኃይሎች በሸዋ ቀጠና በአራት አቅጣጫ የተከፈተባቸውን ጥቃት በመቀልበስ ከፍተኛ ድል ሲቀዳጁ፣ በጎንደር ያገዛዙ ሰራዊት በንጹሃን ላይ የሚፈጽመው መልከ ብዙ ጥቃት መጨመሩ ታውቋል። ሌላኛው የግንባር መረጃችን ነው። በህወሓት መፈንቅለ ስልጣን ከተደረገባቸው በኋላ በመቀሌ ከተማ በቁም እስር ላይ የሚገኙት ሌተናል ጀነራል ታደሰ ወረደ በመጨረሻም በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። የጀነራሉ ቤተሰቦች ከሰሞኑ የመቀሌው ግርግር ጋር በተያያዘ አዲስ መረጃ ሰጥተዋል። በዝርዝር ይደመጣል። የኢትዮጵያ ጦር ከስትራቴጂክ ቦታው ለቆ ሊወጣ መሆኑ ተሰምቷል። ጦሩ ስትራቴጂክ ቦታውን አስረክቦ የሚወጣው ለግብጽ ጦር ሲሆን ይህም የብልጽግናው አጋዝ በኢትዮጵያ ላይ ያዋለደ ያለውን ቀጠናዊ አደጋ ያመላከተ ነው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በጎጃም በአምስት ጀነራሎች የሚመራ መጠነ ሰፊ የማጥቃት ውጊያ ሲከፈት የፋኖ ኃይሎች በመልሶ ማጥቃት ዘመቻውን በመቀልበስ ላይ መሆናቸው ተሰማም። በጎጃም ቀጠናዎች በዋናነት ደጋ ዳሞትና ጮቄ ተራራን ኢላማ ያደረገ መጠነ ሰፊ ዘመቻ ባጋዙ ጦር መከፈቱን ከስፍራው የወጡ መረጃዎች ያመላክታሉ። ውጊያው ሶስተኛ ቀኑን እያስቆጠረ ቢሆንም ሐምሌ 9 ለሐምሌ 10 ሌሊት አጥቢያውን የጀመረው ውጊያ ሌተናል ጀነራል መሐመድ ተሰማን ጨምሮ በአምስት ቁልፍ ጀነራሎች የሚመራ መሆኑን የአካባቢው ምንጮች ገልጸዋል። በጎጃም ቀጠናዎች በርካታ አካባቢዎችን የሸፈነው ውጊያ መዳረሻው ደጋዳሞትና ጮቄ መሆናቸውን የውጊያ መስመሮቹ ያመላክታሉ። በዋሸራ በኩል ወደ ደጋዳሞት መንገድ፣ በቋሪት በኩል ወደ ሐሙሲት ገበያ ፈረስ ቤተ አቅጣጫ፣ በደንበጫ በኩል ወደ አጀኔ አዲስ ዓለም ወደሚወስደው መንገድ በከባድ መሳሪያዎች የታጀበ ውጊያ በመካሄድ ላይ መሆኑን ሰምተናል። ሌላው የውጊያ አቅጣጫ ደግሞ መዳረሻ ኢላማውን ጮቄ ተራራ ያደረገ ሲሆን ይህ የጮቄ ተራሮችን ለመቆጣጠር ያለመ ውጊያ ከደጋ ዳሞት አቅጣጫ ወደ ጮቄ፣ በስናን እስከ ደባይ ወደ ጮቄ አቅጣጫ የመድፍ ድብደባዎችን ጨምሮ በከባድ መሳሪያ የታገዘ ውጊያ በመካሄድ ላይ ነው ተብሏል። ለዚህ መጠነ ሰፊ ዘመቻ የብልጽግናው አጋዝ ድሮን ጭምር ያሰማራ ሲሆን ይህ ዜና እስከተጠናቀረበት ሐምሌ 10 ረፋድ ድረስ የድሮን ስምሪቱ ቅኝት ከማድረግ ውጭ ጥቃት እንዳልፈጸመ ከአካባቢው ምንጮች ሰምተናል። የፋኖ ምንጮች በበኩላቸው የፋኖ ዋና ማዕከል የሆኑትን ደጋዳሞትንና ጮቄ ተራራን ለመቆጣጠር መጠነ ሰፊ ዘመቻ በአጋዙ በኩል መከፈቱን አረጋግጠዋል። አክለውም የደጋዳሞት ወረዳ መቀመጫ የሆነችውን ፈረስ ቤት ከተማን ለመቆጣጠር በሚል በተለያየ አቅጣጫ የተንቀሳቀሰው የአጋዙ ጦር በፋኖ መልሶ ማጥቃት ክፉኛ መመታቱን ገልጸዋል። በተለይም ከደንበጫ ወደ ገሊላ የተንቀሳቀሰው የአጋዙ ጦር በኢንጂነር ክብር ተመስገን ሻለቃ 2 ቀን ሙሉ ሲቀጠቀጥ ውሎ በዛሬው ዘመቻ ቢኤም ዙ 23 መድፍና ሞርተር በመጠቀም ተራራና ሸለቆውን እንዲሁም የአርሶ አደሩን ቤትና አዝመራ አውድሟል ነው ያሉትም። ደጋዳሞት ሆርሙዳ ሆኖበታል የሚሉት የፋኖ ምንጮች ወደ ፈረስ ቤት ከተማ መግባት ባለመቻሉ በርቀት የሚያስወነጭፋቸው ከባድ መሳሪያዎች በንጹሃንና በንብረት ላይ ከፍተኛ የተባለ ጉዳት እያደረሰ መሆኑን አክለዋል። በተመሳሳይ ከደንበጫ ወደ አጀኔ ፈረስ ቤት የተንቀሳቀሰው ሌላኛው ያጋዙ ሰራዊትም ጨረቃ ተብሎ በሚጠራው አካባቢ ከባድ ምት አርፎበት የኃይል ሚዛኑ እንደተዛባ በግንባር መረጃው ላይ ተመላክቷል። ይህንን ምት መቋቋም ያቃተው የብልጽግናው ሰራዊት ትላንት ሐምሌ 9 ቀን እስከ ምሽቱ 2 ሰዓት ድረስ በቢኤም ዙ 23 መድፍና ሞርተር በመጠቀም የአርሶ አደሩን ቤትና ንብረት አውድሟል ነው የተባለው። የጮቄ ተራራውን ውጊያ ጨምሮ በደጋ ዳሞትና ዙሪያውን በቀጠለው መጠነ ሰፊ ውጊያ የብልጽግና ሰራዊት የምዕራብ እዝና የ6ኛ እዝ የሰው ኃይልን እየተጠቀመ መሆኑን የጠቆሙት ሌሎች ወታደራዊ ምንጮች በዚህ ሰዓት ሌተናል ጀነራል መሐመድ ተሰማን ጨምሮ 5 ጀነራሎች ይህን ዘመቻ በቅርብ ርቀት እየመሩት መሆኑ ተጠቅሷል። ባሳለፍነው ማክሰኞ አረጋ ከበደ በከፍተኛ እጀባ ወደ ቋሪት ወረዳ ማምራታቸውን ተከትሎ ወደ ስፍራው ለእጀባ የተጓዙት ሌተናል ጀነራል መሐመድ ተሰማ በቋሪት የስብሰባ መድረክ ላይ ደጋዳሞት ነጻ እናወጣለን የሚል የስነ ልቦና ጦርነት እንደከፈቱ ሆኖም ውጊያው ዛሬም በ5 ከፍተኛ የጦር መኮንኖች እየተመራ ይህ ነው የሚባል ውጤት እንዳላመጣ ነው የተመላከተው። 3 ቢኤም 3 መድፍ 120 ኤም ሞርተር ብረት ለበስና ዙ 23 በመጠቀም የከፈተው ውጊያ አሁንም እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። ሶስተኛ ቀኑን በያዘው ከአገዛዙ ጋር እየተደረገ ባለው ትንቅንቅ 99ኛ ክፍለ ጦር በርካታ ያጋዙን ኃይል በመደምሰስ ቁጥሩ በውል ያልታወቀ ሆኖም በርካታ የተባለ የነፍስ ወከፍ መሳሪያና ተተኳሽ በምርኮ ገቢ ማድረግ መቻላቸውን የአፋብን ቴዎድሮስ የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። እንደ ፋኖ ምንጮች መረጃ ለሁለተኛ ቀን ውጊያ የቀጠለባቸው አካባቢዎች በማቻከል በደጋ ዳሞት ቀጠናዎች ሲሆን በእነዚህ አካባቢዎች ከፍተኛ ትንቅንቅ እየተደረገ መሆኑን ለጣና ዘጋቢ
አረጋግጠዋል። ውጊያዎች ቀጥለዋል የሚሉት የፋኖ የመረጃ ምንጮች ከጅጋ ወደ ቋሪት፣ ከቋሪት ወደ ደጋዳሞት አዳዲስ የውጊያ ግንባሮች መከፈታቸውን፣ ውጊያው በከባድ መሳሪያዎች ጭምር የታጀበ መሆኑን አክለው ገልጸዋል። በተመሳሳይ ከደጋዳሞት ወደ ጮቄ በሚወስደው መንገድ የከባድ መሳሪያ ተኩስ እንደቀጠለ መሆኑን፣ በእነዚህ አካባቢዎች ለሁለተኛ ቀን ያልተለመደ የስልክ ኔትወርክ መቆራረጥ እያጋጠመው መሆኑን ሰምተናል። የፋኖ ምንጮች እንደጠቆሙት ሐምሌ 9 ለሐምሌ 10 የሌሊት አጥቢያ በአገዛዙ በኩል የተከፈተው ማጥቃት በይዘቱ ጠንካራ ቢሆንም የአገዛዙን ጦር በመጣበት ቋንቋ እያስተናገዱት እንደሚገኙ አረጋግጠዋል። የፋኖ ኃይሎች በሸዋ ቀጠና በአራት አቅጣጫ የተከፈተባቸውን ጥቃት በመቀልበስ ከፍተኛ ድል ሲቀዳጁ፣ በጎንደር ያገዛዙ ሰራዊት በንጹሃን ላይ የሚፈጽመው መልከ ብዙ ጥቃት መጨመሩ ታውቋል። የብልጽግና ልዩ ኮማንዶ በሚገኝበት የሸዋ ቀጠና በተካሄደ ከባድ ውጊያ የፋኖ ኃይሎች ድል ተቀዳጅተዋል። በሸዋ ጠቅላይ ግዛት በካራ ለጎማና በሸዋ ሮቢት ዙሪያ በተካሄደ ከባድ ውጊያ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲሆኑ፣ አንድ የቡድን መሳሪያን ጨምሮ በርካታ የጦር መሳሪያዎች በፋኖ ኃይሎች በምርኮ ገቢ መደረጋቸው ተሰምቷል። በዚህ አውደ ውጊያ በአካባቢው የነበረውን ያጋዙን ወታደራዊ የደህንነት መረብና የመረጃ ምንጭ ሙሉ በሙሉ በሚባል ደረጃ በመበጠስ የአካባቢውን ይዞታ መቆጣጠር ተችሏል ነው ያሉት የፋኖ ምንጮችም። ውጊያው ያጋዙን አይን እና ጆሮ ያሳጣ ድል ስለሆነ ለፋኖ ኃይሎች የዕለቱ ታላቅ ወታደራዊ ድል ሆኖ ተመዝግቧል ሲል ማረጋገጫ የሰጠው ደግሞ እዙ ነው። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው 7 ለ7 ክፍለ ጦር በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በተከታታይ ወታደራዊ ድሎች እያጠናከረ ባለበት በዚህ ጊዜ በአገዛዙ በኩል በአራት አቅጣጫ የተከፈተበትን ጥቃትና ከበባ በመቀልበስ ተጨማሪ ድል መቀዳጀቱን ገልጿል። ከካራ ለጎማ ቀበሌ እስከ አርሶ አምባ ዘንቦ ድረስ በነበረው ከባድ ውጊያ የክፍለ ጦሩ የደህንነት እና ወታደራዊ መዋቅር የተቀናጀ መልሶ ማጥቃት በመፈጸም በአንድ ጊዜ በአራት አቅጣጫዎች ድል ቀንቶናል ነው ያለው። የክፍለ ጦሩ አርበኞች ከአርብ ገበያ በመነሳት ያገዛዙን የደህንነት መረብ በመበጣጠስ በርግቢ ቀበሌ ውስጥ ሰርገው በመግባት ከፍተኛ ድል ማስመዝገባቸው በግንባር መረጃው ላይ ተመላክቷል። በተመሳሳይ የፋኖ ኃይሎች ካጣየ ከተማ በ2 ኪሎ ሜትር ላይ በሚገኝ ስፍራ ላይ በፈጸሙት ጥቃት ቁጥራቸው በውል ያልታወቀ ሆኖም በርካታ የተባሉ ያጋዙ ወታደሮች ሙትና ቁስለኛ ሆነዋል። በምርኮ በኩል 2 ጥርጥር፣ 5 ካዝና፣ 45 ክላሽ ጥይትም፣ 2 የድረት ትጥቅና ሌሎችም ወታደራዊ ቁሳቁሶች በፋኖ ኃይሎች ገቢ መደረጋቸው ተገልጿል። ከሸዋ ወደ ጎንደር የግንባር መረጃ ስንሻገር ያገዛዙ ጦር በጎንደር የተለያዩ አካባቢዎች በንጹሃን ላይ የሚፈጽመው ጦር ወንጀል ዛሬም ተጠናክሮ ቀጥሏል። የብልጽግና ሰራዊት በጎንደር ወገራ ዙሪያ የአርሶ አደሩን መኖሪያ ቤት አቃጥሎ መሸሹን ከአካባቢው ምንጮች ሰምተናል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀዝ የዳግማዊ ቴዎድሮስ ኮር በጎንደሬ በጋሻው ክፍለ ጦር በተወሰደበት እርምጃ ከፍተኛ ኪሳራ የደረሰበት ያጋዙ ጦር በንጹሃን ላይ የሚፈጽመው ጥቃትና የንብረት ውድመት በዓላማ የሚተገበር መሆኑን መረጃዎች ያሳያሉ። እንደ አካባቢው ምንጮች መረጃ ሐምሌ 8 ቀን ከገደብየ ከዳባት እና ካምባ ጊዮርጊስ ከተሞች በርካታ ጦር በመያዝ ወደ ወገራ ወረዳ ሚጦ በዋክሽ ቀበሌ ልዩ ቦታው ድንጓጓ የተንቀሳቀሰው ያጋዙ ኃይል በተለይም የፋኖ ቤተሰብ ናችሁ ያላቸውን የአራት ንጹሃኖችን መኖሪያ ቤት ከነሙሉ ንብረቱ በእሳት በማውደም የጦር ወንጀል ፈጽሟል። በተያያዘ መረጃ በወሎ ቤተ አማራ ያጋዙ ጦር በመካነ ሰላም ከተማ አቅራቢያ መቅደላ ከተማ ውስጥ በንጹሃን ላይ ከባድ ጉዳት አድርሷል። በሄሊኮፕተር ጭምር በርካታ ወታደሮችን ከቦታ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኝ ቀጠና ውስጥ ያሰማራው ያገዛዙ ኃይል በምዕራብ ወሎ ቀጠናዎች ጠንካራ የሌሊት ውጊያዎችን የመጀመር እቅድ እንዳለውም ሰምተናል። ይህ አዲስ የገባው ኃይል በአካባቢው ንጹሃን ላይ ያነጣጠረ ጥቃት መፈጸሙን የገለጹት የአካባቢው ምንጮች ጥቃቱ በተፈጸመበት አካባቢ የፋኖ ኃይሎች እንዳልነበሩ አስረድተዋል። የጥቃቱ ሰለባ ከሆኑት መካከል ሀብቴ ደመቀ የተባለ ህፃን ልጅ በትናንትናው ዕለት መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ ሆዱ ላይ ተመቶ በሞት አፋፍ ላይ እንደሚገኝ ከአካባቢው ምንጮች ሰምተናል። በተጨማሪም አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብ እዛው መቅደላ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመቶ ከባድ የአካል ጉዳት ደርሶበታል። ሌሎች አዋቂዎች በሞርተር ድብደባው ሰለባ መሆናቸው በመረጃው ላይ ተመላክቷል። በመቀሌ በቁም እስር ላይ የሚገኙት ጄኔራል ታደሰ ወረደ በመጨረሻም በቤተሰቦቻቸው በኩል ድምጽ አሰሙ። ከሰሞኑ ግርግር ጋር በተያያዘም ተጨማሪ መረጃ ወጥቷል። በህወሓት መፈንቅለ ስልጣን ከተደረገባቸው በኋላ በመቀሌ ከተማ በቁም እስር ላይ የሚገኙት ጄኔራል ታደሰ ወረደ በመጨረሻም በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። ከሰሞኑ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሰንጋ ወደ መቀሌ ባደረጉት ጉዞ ከጄኔራል ታደሰ ወረደ ጋር በአካል ለመገናኘት ቀጠሮ ቢይዙም በህወሓት ክልከላ ምክንያት ጄኔራሉ ለሁለተኛ ጊዜ መገናኘት እንዳልቻሉ ይታወቃል። ጄኔራሉ እዛው መቀሌ ሆነው አምባሳደሩን እና ልኡካን ቡድናቸውን በስልክ ብቻ ማነጋገራቸው
አይዘነጋም። በጉዳዩ ላይ ቢቢሲ የጀነራሉን ቤተሰቦች አናግሮ በሰራው ዘገባ መሰረት ጀነራል ታደሰ አምባሳደር ኤርቨን ማሰንጋን በአካል ለማግኘት ቀጠሮ ተይዞላቸው ሳይሳካ መቅረቱን በማረጋገጥ የቀጠሮ መሰረዝ ያሆኑ ለሁለተኛ ጊዜ መሆኑን ተናግረዋል። አምባሳደር ማሲንጋ ሮብ ዕለት መቀሌ ከመግባታቸው አስቀድሞ ከአዲስ አበባ ሲነሱ ጀነራሉን ለማግኘት ፕሮግራም መያዙን የጀነራሉ ቤተሰቦች ለቢቢሲ አረጋግጠዋል። ጀነራሉ ከአምባሳደሩ ጋር እንደሚገናኙ ለዚህም ዝግጅት አድርገው እንደነበር የሌተናንት ጀነራል ታደሰ ወረደ ቤተሰቦች አክለዋል። አምባሳደር ማሲንጋ ጀነራል ታደሰን በአካል ለማግኘት ሙከራን አድርገው ሳይሳካላቸው ሲቀር ይህ ለሁለተኛ ጊዜ መሆኑን የተናገሩት የጀነራሉ የቤተሰብ አባላት ጀነራሉ በአሁኑ ሰዓት ስላሉበት ሁኔታ የሚገልጽ ተጨማሪ መረጃ ከመስጠት ተቆጥበዋል። የጣና መረጃ ምንጮች በበኩላቸው ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት እያሉ ይጠቀሙበት የነበረው ተሽከርካሪና ልዩ ጥበቃ አብረዋቸው ያሉ ቢሆንም የልዩ ጥበቃ ኃይሉ ተክላይ ባንዳ በተባሉ ነባር የህወሓት ታጋይ ስር የሚመራ እንደሆነ የተክላይ ባንዳ የበላይ አለቃ ሌተናል ጀነራል ፍስሐ ኪዳኑ መሆናቸው ፍስሐ ኪዳኑ ቀጥታ ተጠሪነታቸው ለደብረ ጽዮን መሆኑን በመግለጽ ቴክኒካሊ ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ አመላክተዋል። የጀነራሉ ቤተሰቦች ከአምባሳደር ኤርቨን ማሰንጋ ጋር በተያያዘ ጉዳይ ምላሽ ከመስጠት ባለፈ ስለ ታደሰ ወረደ አሁናዊ ሁኔታ ዝምታን እንደመረጡ ነው። ጦሩ ከስትራቴጂክ ቦታው ለቆ ሊወጣ መሆኑ ተሰማ። ጦሩ የሚወጣው ስትራቴጂክ ቦታውን ለግብጽ ጦር አስረክቦ ሲሆን ይህም የብልጽግናው አጋዝ በኢትዮጵያ ላይ እያዋለደ ያለውን ቀጠናዊ አደጋ ያመላከተ ነው ተብሏል። የብልጽግናው አጋዝ ዲፕሎማሲያዊ ውድቀትን ተከትሎ የኢትዮጵያ ጦር ለዘመናት የተቆጣጠረውን ስትራቴጂክ ቦታ ለግብጽ ጦር አስረክቦ ሊወጣ መሆኑ ተሰማ። ጦሩ ለግብጽ ጦር አስረክቦ የሚወጣው በሶማሊያ ግዛት የሚገኘውን ስትራቴጂክ ቦታ ነው። በጉዳዩ ላይ ወታደራዊ መረጃውን ያስነበበው የሶማሊያ ጋርዲያን በዘገባው እንዳመላከተው በሶማሊያ ደቡብ ምዕራብ ግዛት አዲስ መንግስት መመስረቱን ተከትሎ የኢትዮጵያ ጦር ለዘመናት ይዞት የነበረውን ስፍራ እንዲለቅ ትዕዛዝ ደርሶታል። በግዛቱ ዋና ከተማ ባይዶዋ ኢትዮጵያን ለሚተካው ጦር ዝግጅት እየተደረገ መሆኑን ያመላከተው ዘገባው ግብጽ የኢትዮጵያን መከላከያን ስፍራ ተክታ ጦሯን ለማስገባት ዝግጅት ማድረጓን ተጨባጭ ፍንጭ ሰጥቷል። ከዚህ ጋር ተያይዞ የደቡብ ምዕራብ ሶማሊያ ግዛት የፖለቲካ አሰላለፏን ከኢትዮጵያ ወደ ግብጽ አዙራለች። ይህ የሆነው የቀድሞ የኢትዮጵያ ወዳጅ የግዛቱ መሪ ፕሬዝዳንት አብዲ አዚዝ ሙሐመድ ሐሰን የሶማሊያ ጦር በኃይል እርምጃ ከስልጣን ማውረዱን ተከትሎ ነው። የኢትዮጵያ ጦር በግዛቱ ለዓመታት ጥበቃ ሲያደርግና የአልሸባብ ኃይሎች ወደ ግዛቱ እንዳይገቡ ቁልፍ ሚና የነበረው ሲሆን በግዛቱ በርካታ እንደ ባይዶዋ አየር ማረፊያ የመሰሉ መሰረተ ልማቶችን ገንብቷል። በባይዶዋ አየር ማረፊያ የሚደረገው ግንባታ የቀጠለ ሲሆን የግዛቱ አስተዳደር የኢትዮጵያን ጦር በግብጽ የመተካት ፍላጎትን ግልጽ አድርጓል። ከስልጣን በወታደራዊ ዘመቻ የተነሱት አብዲ አዚዝ ሙሐመድ የግብጽ ጦር መምጣትን የሚቃወሙ ነበሩ። የሶማሊያ ብሔራዊ ጦር ከ5 ወራት በፊት ማርች 2028 ባይዶዋን በመያዝ ላፍታ ጋሬንን ከባይዶዋ ከተማ እንዲሸሹ አድርገዋል። በምትካቸው ሸክ አዳን ሙሐመድ ኑር ስልጣን ሲይዙ አዲሱ አስተዳደር ከኢትዮጵያ ጋር የነበረውን ግንኙነት በመተው የግብጽ ጦር በግዛቱ መስፈርን ፈቅደዋል። ባይዶዋ አየር ማረፊያን እየጠበቁ ያሉት የኢትዮጵያ ጦር አባላት ለቀው እንዲወጡ በአዲሱ አስተዳደር ትዕዛዝ ደርሷቸዋል። አየር ማረፊያው ለሚመጣው የግብጽ ጦር ማረፊያ እንዲሆን ዝግጅት እየተደረገ ነው። የኢትዮጵያ መከላከያ ወደ ግዛቱ መቀመጫ ባይዶዋ የገባው በፈረንጆቹ ዘመን አቆጣጠር በ2006 ነበር። በጊዜው ከሶማሊያ የሽግግር ፌዴራል መንግስት ጋር በመተባበር ግዛቱን ይዞ በነበረው የእስላማዊ ፍርድ ቤቶች ህብረት ላይ ዘመቻ መክፈት ግዛቱን ከቡድኑ ነጻ አውጥቷል። የኢትዮጵያ ጦር ከዘመቻው መልስ አብዛኛው በ2009 ለቆ የወጣ ሲሆን ቀሪ የሆነው ጦር በ2011 የአፍሪካ ህብረት ሰላም አስከባሪ ኃይልን ተቀላቅሏል። ኢትዮጵያ በህብረቱ ሰላም አስከባሪ ስር ከ4 እስከ 5 ሺህ ጦር ለዓመታት በሶማሊያ ሰማርታ ጸረ አልሸባብ ትግሉን ስታቀጣጠል ከህብረቱ ሰላም አስከባሪ ውጭ ኢትዮጵያ እስከ 10 ሺህ የሚደርሱ ወታደሮችን በደንበር በጊዶ ዞን ማስፈሯ ይነገራል። ሶማሊያ የኢትዮጵያን ጦር የማስወጣት ሂደትን እንደ ብሔራዊ ሉዓላዊነት ማስከበርና በራስ አቅም እንደ መቆም አድርጋ ብትገልጽም የግብጽ ጦር ወደ ኢትዮጵያ ድንበር ተጠግቶ መቆም ግን የካይሮና የአዲስ አበባን የጂኦፖለቲካዊ ጠላትነት ያጠናክራል። ድርጊቱ የግብጽ ኢትዮጵያን የመክበብ ፖሊሲ አካል ተደርጎ ሲወሰድ ብልጽግና ደግሞ አደጋውን በመከላከል ፈንታ የግብጽ የከበባ ፖሊሲ አስፈጻሚ ሆኖ ታይቷል። እንዲያም ሆኖ የደቡብ ምዕራብ ግዛቱ እጣ ፈንታ ገና ባለመለየቱ የኢትዮጵያን ጦር ሰፈር ተረክቦ የሚገባው የግብጽ ጦር ፈተና ይገጥመዋል። አዲሱ አስተዳደር በሶማሊያ ብሔራዊ ጦር ታጅቦ ወደ ስልጣን ቢመጣም የተሰናበቱት ፕሬዝዳንት ኃይሎች ስልጣኑን መልሰው ለመረከብ ውጊያቸውን ቀጥለዋል። ፕሬዝዳንት ላፍታ ጋሬን ባይዶዋን ለቀው የሸሹና የተደበቁ ቢሆንም በከተማው ዙሪያ ኃይላቸውን እየመሩ ነው። በሳምንቱ የአብዲ አዚዝ ሙሐመድ ኃይሎች በባይዶዋ ከፍተኛ ጥቃት በሶማሊያ ጦር ላይ ከፍተዋል። አብዲ አዚዝ ሙሐመድ ስልጣናቸውን በጦሩ በተነጠቁ በሳምንታት ውስጥ ለህዝብ ይፋ ባደረጉት መግለጫ ኃይላቸው በፌዴራል ኃይሎች ላይ የሽምቅ ውጊያ መክፈቱን፣ ጦሩ ግዛቱን ለቆ እስኪወጣ ትግላቸው እንደማይቆም ገልጸዋል። ብልጽግና ጦሩ ግዛቱን ለቆ ስለመውጣቱ በተመለከተ እስካሁን የሰጠው ምላሽ የለም።
በደቡብ አፍሪካ የጸረ አፍሪካውያን ስደተኞች እንቅስቃሴን መሪ ተገደለ። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት አንዱ የሆነው አንዲሌ ሶምጋዳ ባልታወቀ ሁኔታ መገደሉ ተሰማ። ግድያው የጸረ ስደተኞች እንቅስቃሴን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ማርች ኤንድ ማርች የተሰኘው እንቅስቃሴ መሪዎች መካከል አንዱ የሆነው ሶምጋዳ ነው የተገደለው። ካውንቴንግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ በጥይት የተመታ ሲሆን ግለሰቡ ከጥቃቱ በኋላ ለቀናት ሆስፒታል ቆይቶ አሁን ህይወቱ ማለፉ ተዘግቧል። ሶምጋዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው አሳውቋል። ነገር ግን ፖሊስ እስካሁን የግድያው ምክንያት ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት በእጅጉ ማዘኑንና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና ተቃውሞ በመላ አገሪቱ ተጠናክሮ እንደሚቀጥል ዝቷል። ንቅናቄው ጥቃቱን በዝርፊያና በህገ ወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች ከሚሰነዝሩት የሞት ማስፈራሪያ ጋር አያይዞታል። ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስተባባሪ አካላት ይህንን ጉዳይ በጥልቀት እንዲመረምሩ እንጠይቃለን ብሏል። በመላ አገሪቱ በተለይም በካውንቴንግ ግዛት ተቃውሞ በሚኖርበት እና አብዛኞቹ መደበኛ ያልሆኑ የውጭ ዜጎች በሚኖሩባቸው የሀገሪቱ ክፍሎች የሚካሄደው ሰልፍ ተጠናክሮ እንደሚቀጥል እንቅስቃሴው አስታውቋል። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደል በቡድኑ አባላት ዘንድ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ፖሊስ ማክሰኞ ዕለት በወጣው መግለጫ እንዳለው የአንዲሌ ሶምጋዳ ግድያን ለመመርመር የተለየ የባለሙያዎች ቡድንን አዋቅሯል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞቹ ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄው መልስ እስኪያገኝ ድረስ በየሳምንቱ የተቃውሞ ሰልፎችን ማካሄድ እንደሚቀጥል ገልጿል። የቡድኑ አባላት ስደተኞች ላይ ጥቃት በመፈጸም የሚከሰሱ ሲሆን ኢትዮጵያውያን ስደተኞችን ጨምሮ በርካቶች ባለፉት ጥቂት ወራት መገደላቸው ይታወሳል። የብልጽግናው ኤምባሲ በበኩሉ ለዚህ መሰሉ ጥቃት የዲፕሎማሲ ጫና በመፍጠር ዜጎቹን ከጥቃት መከላከል እየተገባው እንደ ተራ አክቲቪስት ራሳችሁን ጠብቁ የሚል መልእክት በማስተላለፍ የዜጎችን የሞት ዜና እኩል እንደ ስደተኛው በዜና በመከታተል ላይ ይገኛል። በአዲስ መልክ ተባብሶ የቀጠለው የኢራን አሜሪካ ጦርነትና የቀይ ባህር መዘጋት ስጋትን ጨምሯል ተባለ። የነዳጅ ዋጋን በመጨመር ላይ መሆኑ ተመላክቷል። በሌላ በኩል ኢራን ተፋላሚዎቿ አሜሪካና እስራኤልን ከፍተኛ ውዝግብ ውስጥ ከታቸዋለች። እስራኤል እና አሜሪካ በኢራን ምክንያት አዲስ ውዝግብ ውስጥ ገብተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በሰጡት አዲስ ጋዜጣዊ መግለጫ የእስራኤል የሚዲያ ዘመቻ ወደ እኔ ዙሯል ሲሉም ክሳቸውን አሰምተዋል። ምክትል ፕሬዚዳንቱ በመግለጫቸው በእሳቸው ላይ የተነጣጠረው የሚዲያ ዘመቻ በእስራኤል በተከፈላቸው ግለሰቦችና አካላት እየተከናወነ እንደሚገኝ አክለው ገልጸዋል። በዚህም ከፍ ያለ ገንዘብ የተከፈላቸው አካላት የአሜሪካ ኢራን ድርድር መስመሩን ስቶ እንዲከሽፍ ለማድረግ እየሰሩ መሆኑን ደርሰንበታል ሲሉም የትራምፕ ምክትል ጣታቸውን እስራኤል ላይ ቀስረዋል። ምክትል ፕሬዚዳንቱ በዚሁ በዛሬው መግለጫቸው ይህንኑ በእሳቸው ላይ የተከፈተውን ዘመቻ ለማቀነባበርም በአሜሪካ እውቅና የምርጫ ዘመቻ መሪዎች ሳይቀሩ ከፍ ያለ ገንዘብ ተከፍሏቸው በስራ ላይ እንደሚገኙም አመላክተዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የሚደረገው ጥቃት በባህረ ሰላጤው ቀጠና መባባሱን ተከትሎ የነዳጅ ዋጋ አርብ ዕለት ጭማሪ አሳይቷል። በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት መፍረሱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ፍሰት የገደበው ሲሆን ቴህራንም የሁቲ የፖለቲካና ወታደራዊ ድርጅት የቀይ ባህር የነዳጅ መስመርን ለመዝጋት ዝግጁ እንዲሆን መጠየቋ ለዋጋው መናር ሌላው ምክንያት ሆኗል። በዚህም መሰረት የብሬንት ድፍድፍ ነዳጅ የወደፊት ዋጋ በ70 ሳንቲም ወይንም በ0.83 በመቶ በመጨመር በበርሚል $84.93 ዶላር የደረሰ ሲሆን የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ዋጋ ደግሞ በ81 ሳንቲም ወይንም በ1.03 በመቶ ጭማሪ በማሳየትም በበርሚል $79.76 ዶላር መሸጡ ተመዝግቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር